ሙሐመድ ጋዳፊ ዓለም የሚያውቀው ሊቢያን ለ42 ዓመታት በአምባገነንነት የመራ ህዝቡን የሚያሰቃይ ሌሎች ለሱ እንዲሰግዱለት የሚያደርግ ራሱን የአፍሪካ ነገስታት ንጉስ ብሎ የሚጠራ ሰው ነው በሚል ማንነት ነበር። ነገር ግን ይህ በዓለም ፖለቲካ ላይ እጅግ ኃይለኛ የነበረው መሪ በግል ህይወቱ ሲሆን በጣም ደግ፣ ግራ የሚያጋባና ታይተው የማይታወቁ ባህሪያት የነበሩት ሰው ነው። በየሄደበት ሀገር ሁሉ ባለ 5 ኮከብ ሆቴል ከመያዝ ይልቅ ድንኳንን ይመርጣል። ወንዶችንም አያምንም፣ ሴቶችን ብቻ ነው ወደሱ የሚያስጠጋው። እነዚህንና ሌሎች ባህሪያቶቹን እንመለከታለን። ሙሐመድ ጋዳፊ በሴቶች ነበር የሚጠበቀው። ሌሎች የዓለም መሪዎች የሚያምኑትና የሚጠበቁት በጣም በሰለጠኑ ወንድ ወታደሮች ነው። ሙሐመድ ጋዳፊ ግን በልዩ ሁኔታ ከወንዶች ይልቅ ሴቶችን ነበር የሚያምኑት። እሱን ቀንና ሌሊት ከመጥፎ ነገሮች ለሚጠብቁት የአማዞን ጠባቂዎች የተባሉ በሚጠሩት ሙሉ ለሙሉ ከሴት በተዋቀረ ወታደሮች ነበር። እነዚህ የሴት ወታደሮች ተራ ጠባቂዎች አልነበሩም። ከፍተኛ ማርሻል አርትና የጦር መሳሪያ አጠቃቀም የሰለጠኑ ነበሩ። በሚያስገርም ሁኔታ እነዚህን ወታደሮች ሲመርጥ ለየት ያሉ ጥብቅ መስፈርቶች ነበሩ። የሚጠብቁት ሴቶች ፈጽሞ ያላገቡ መሆን አለባቸው። አለማግባት ብቻ አይደለም፣ ጭራሹን ከወንድ ጋር ግንኙነት ያልፈጸሙ ድንግል ሴቶች መሆን አለባቸው። ሌላው መስፈርቱ ሴቶቹ በመልካቸው ውብ፣ በጣም ቆንጆ መሆንም አለባቸው። እንዲሁም ለሱ ያላቸውን ታማኝነት በቃጠሎ ማረጋገጥ ይኖርባቸዋል። በ1998 በጋዳፊ ላይ የግድያ ሙከራ በተደረገበት ወቅት አንዲት ሴት ጠባቂው ራሷ ለጥይት ተሰልፋ በመስጠት ህይወቷን ሰውታለች። ሌሎች 7 ጠባቂዎቹ ደግሞ ክፉኛ ቆስለው ህይወቱን አተርፈውታል። ሌላው የጋዳፊ ያልተለመደውና በብዙዎች አነጋጋሪ የሆነው ያልተለመደው ተግባሩ ጋዳፊ ለጉብኝትም ሆነ ለስራ በየሄደበት ሀገር ባለ 5 ኮከብ ሆቴልን ከመያዝ ይልቅ ድንኳን ሰርቶ መኖርን የሚመርጥ መሪ ነበር። ጋዳፊ ለስብሰባ በየሄደበት ሀገር ባለ 5 ኮከብ ሆቴል ይዞ ቅንጡ በሆነ ሁኔታ መኖርን አይፈልግም ነበር። ይልቁንም በየሄደበት አብሮት በሚጓዘው ትልቅ የቤድዊን ዘላን ባህላዊ ድንኳን ውስጥ ነበር። ይህ ድንኳን ተራ የሸራ ድንኳን አልነበረም። ጥይት የማይበሳውና በውስጡ ዘመናዊ ማሞቂያ፣ መቀዝቀዣና የተንደላቀቀ ዕቃ የተሞላበት ነበር። ጋዳፊ የተንደላቀቀ ኑሮን አልፈልግም በማለት ባለ 5 ኮከብ ሆቴልን እምቢ ብሎ ድንኳን ውስጥ ቢያድርም ድንኳኑ ግን የቅንጦት ነበር። ድንኳኑ ወደ ፈረንሳይ ፓሪስ፣ ወደ አሜሪካ እንዲሁም ወደ ሩሲያ ሞስኮ በሄደበት ወቅት ሳይቀር ድንኳኑ ይዞ ተጉዞ ነበር። በተለያዩ መናፈሻዎችና ሆቴሎች ግቢ ውስጥ ድንኳኑ በመትከል አድሯል። ሌላው አስገራሚው ነገር ለስብሰባ አሜሪካ በሄደበት ወቅት ኒውዮርክ ውስጥ ድንኳኑን የሚተክልበት ቦታ በማጣቱ ምክንያት የዶናልድ ትራምፕ በሆነው መሬት ላይ በከፍተኛ ኪራይ ድንኳኑን ተክሎ ሊያድር ችሏል። ይህ በንግግሩ ዓለምንና አሜሪካን ሲያርበደብት ሲያስፈራራ የነበረው መሪ ሌላ አስገራሚ ባህሪ ነበረው። ሙሐመድ ጋዳፊ በውስጡ እጅግ የሚያስቁ ፍርሃቶች ነበሩት። አንደኛው የከፍታ ቦታ ፍርሃት ነበር። ጋዳፊ በከፍተኛ ሁኔታ የከፍታ ቦታ ፍርሃት ነበረበት። ጋዳፊ በየሄደበት ቦታ ሁሉ ከተወሰነ ደረጃዎች በላይ ፎቅ ላይ አይወጣም ነበር። እንዲሁም በማንኛውም ሀገር ስብሰባ ሲኖረው ስብሰባው መሬት ላይ ወይም በመጀመሪያው ፎቅ ላይ ብቻ እንዲሆን ያደርግም ነበር። ሌላው የጋዳፊ አስገራሚ ፍርሃት የውሃና የባህር ላይ ፍራቻ ነበረው። ሙሐመድ ጋዳፊ በዚህም ምክንያት ዋና ለመዋኘት አይደፍርም ነበር። እንዲሁም በአውሮፕላን በሚጓዝበት ወቅት ውሃ ስለሚፈራ በባህር አካላት ላይ አውሮፕላኑ እንዳይበር ይከለክል ነበር። አውሮፕላኑ በመሬት አካላት ላይ ብቻ እንዲያበሩ የአውሮፕላኑ አብራሪዎች ያስገድዳቸውም ነበር። በዚህም የተነሳ በባህር ላይ ላለመብረር ሲሉ በቀን ከ8 ሰዓት በላይ ለመጓዝ ይገደዱ ነበር። ዓለምን ያሸበረው ቁጡ ጀግና ደፋር መሪ እንደዚህ አይነት ፍራቻዎች ይኖሩታል ብሎ ማሰብ የሚከብድ ነገር ይመስላል። ሌላው ዓለምን ስለ ጋዳፊ ያስገረመው ነገር ጋዳፊ በፍቅር መያዙ ነው። ፍቅር ምን ያስገርማል ትሉ ይሆናል። የጋዳፊ ለየት የሚያደርገው የልጅቷ ማንነት ነበር። ልጅቷ በጊዜው ከሊቢያ ጋር የጎሪጥ አይን ለአይን የሚተያዩት ሀገር የሆነችው የአሜሪካ ዜጋ መሆኗ ነው። አሜሪካዊ ከመሆኗም አልፎ የአሜሪካ የውጭ ጉዳይ ሚኒስቴር ነበረች። ኮንዶሊዛ ራይስ ትባላለች። ጋዳፊ ለሷ ለየት ያለ ስሜትና ፍቅር ነበረው። ይህም ሊታወቅ የቻለው 2011 የጋዳፊ ቤተ መንግስት በአመፀኞች በተሰበረበት ወቅት ነበር። ከዚያም ጋዳፊ በሀገሪቱ ብሔራዊ ቴሌቪዥን ቀርቦ ለሷ ያለውን ፍቅር ገልጿል። እሷን በጣም ወዳታለሁ እንዲሁም አድናቂዋ ነኝ እያለ ሲናገር ተደምጧል። ቀጥሎም ጋዳፊ ከስልጣን ከተሰናበተ በኋላ ፖሊሶች ቤቱን ሲፈትሹ መኝታ ቤቱ ውስጥ ሙሉ በሙሉ በኮንዶሊዛ ፎቶዎች ተሞልቶ አገኙት። እንዲሁም በወርቅ የተለበጠ ልዩ የፎቶ አልበሞችን አግኝተዋል። በአንድ ወቅት ኮንዶሊዛ ራይስ ሊቢያን ስትጎበኝ ጋዳፊ እጅግ ውብ የሆነ የወርቅ ቀለበቶችን እና የአልማዝ የአንገት ሐብሎችን አበርክቶላት ነበር። ሙሐመድ ጋዳፊ እንዲህ ያሉ ያልተለመዱ ባህሪያቶች ቢኖሩትም በዓለም ባደገኝነቱና በኃይለኝነቱ ቢታወቅም በሀገሪቱ በጣም ጥሩ የሆነና የሀገሩን ሊቢያ ህዝቦች በጣም የሚወድ
ሀገሩንም ከልቡ የሚወድና ከሌሎች ካደጉ ሀገራት እኩል ከፍ ብላ እንድትታይ የሚፈልግ ታታሪ መሪ ነበር። በመሐመድ ጋዳፊ የአመራርነት ዘመን በሊቢያ ውስጥ መብራት በነፃ ነበር የሚጠቀሙት። በሊቢያ ውስጥ መብራት ለሁሉም ዜጋ ሙሉ በሙሉ በነፃ የሚሰጥ የሰብአዊ መብት እንጂ የንግድ ዕቃ አልነበረም። ሌላው ለሊቢያ ሕዝብ በነፃ የሚቀርበው ትምህርትና ሕክምና ነው። ማንኛውም ሊቢያዊ በሀገሩ ውስጥ በነፃ ይማራል፣ በነፃም ይታከማል። አንድ ሊቢያዊ የሚፈልገው ትምህርት ወይም ሕክምና ሀገር ውስጥ ከታጣ መንግስት ሙሉን ወጪ ሸፍኖ ወደ ውጭ ሀገር ይልከዋል። እዚያም እያለ እንዳይቸገር የመኖሪያና የኪስ ገንዘብ ይላክለት ነበር። እንዲሁም የቤት መስሪያና የጋብቻ ስጦታ ይበረከትላቸው ነበር። በጋዳፊ ሕግ መሰረት ቤት የሁሉም ሰው መብት ነው። አዲስ ለሚጋቡ ጥንዶች መንግስት የመጀመሪያ ቤታቸውን እንዲገዙ ወይም እንዲሰሩ $50,000 ስጦታ ይሰጣቸው ነበር። በጊዜው የሊቢያ መሬት 90% የሚሆነው በረሃማ ነበር። ጋዳፊ ግን ይህንን ተፈጥሮ ለመቀየር በዓለም ላይ ታላቅ የተባለውን የምህንድስና ስራ ሰርቷል። ከሰሃራ በረሃ በታች በሺዎች የሚቆጠሩ ዓመታትን ያስቆጠረ ግዙፍ የከርሰ ምድር ውሃ መኖሩን ሲያውቅ በቢሊዮን የሚቆጠሩ ዶላርን በማውጣት ከመሬት በታች ትላልቅ ቧንቧዎችን በመዘርጋት የሊቢያ በረሃማ መሬት እንዲለማ እንዲሁም የሊቢያ ሕዝብ በውሃ እጦት እንዳይሰቃይ ትልቅ ሚናን ተጫውቷል። ነገር ግን በአሜሪካና በተለያዩ ሀገራት ሴራዎች ምክንያት ሊቢያውያን በገዛ እጃቸው መሪያቸውን ሊገሉ ችለዋል። በዚህም ምክንያት አትደፈር የነበረችው ሊቢያ ለሁሉም ክፍት ሆነች። ጠላትን በቀላሉ የሚያጠቃት ትንሽ ሀገር ሆነች። ህዝቦቿም ለከፍተኛ ስቃይ ተጋለጡ። ዛሬ ላይ ሊቢያ ፈራርሳለች፣ የሀገርነት ክብሯንም አጥታለች። ህዝቦቿም በእጅ የያዙት ወርቅ ሆኖባቸው በተራ መደለያ አይናቸው ታውሩ ሀገራቸውን ክብራቸውን አጥተው በስቃይ ላይ ይገኛሉ። እኛም የሊቢያውያን ዕጣ እንዳይደርስብን እርስ በርስ መጣላትን ትተን በጋራ በመሆን የውጭ ጠላትን እንከላከል፣ ሰላማችንን ራሳችንን እናስከብር እያልኩኝ ዛሬ ላይ በዚያ በቃው። በቀጣይ በሌላ አሪፍና አስተማሪ ታሪክ እስኪመጣ ቪዲዮውን ላይክ ቻናሉንም ሰብስክራይብ በማድረግ ለብዙዎች አድርሱልኝ እያልኩኝ እስከዛው መልካም ጊዜ ይሁንላችሁ።